ኮቴህን ተከታትሎ ያልተወ ጠላት የሚያጠፋ አይምሰል የሚሞክርህ ነው። እየሞከረ ቢሆን እንጂ ልፋ ያለው እንዲለፋ ፈቅዶለት ቢሆን እንጂ የሚያጠፋ አይደለም። አንዲት ሰከንድ አይደለም ማይክሮ ሰከንድ ተኝቶ የማያውቅ የእስራኤል አምላክ ጠባቂ ሆኖ አንተን ተከታትሎ ሊያጠቃ የሚችል ኃይል የለም። እግዚአብሔር የማይተኛ እረኛ ሆኖ እንዴት አንተ የሚከታተል ኮቴህን የሚከታተል እንዴት ያጠፋሃል? በመጨረሻ ተአምራት እስራኤላውያን ከወጡ በኋላ የግብፃውያን ሰራዊት ግን አልተዋቸውም ነበር፣ ተከታተሏቸው። ቀይ ባህር ውስጥ ገቡ፣ ተከታትሎ ገቡ። አየህ መጽሐፍ እንደዚህ ይላል፣ ግብፃውያን ሲሞክሩ ተዋጡ ይላል። እስራኤላውያን በእምነት ግን ምን ሆኑ? ተሻገሩ ይላል። የምትሻገርበት ድረስ ነው የሚከታተሉት። አንተን የሚከታተሉት የምትሻገርበት እስክትደርስ ድረስ ነው የሚከታተሉት። ገደብ አለው ጠላት፣ ገደብ አለው። ፈጽሞ የሚያቆምበት ወደ አንተ የማይደርስበት ፈጽሞ እንዳይነካ የሚደረግበት ወሰን አለው። ድንበር ቆሞለታል ጠላት። ደግሞ ላይ ሞክሩ ግብፃውያን ተዋጡ፣ አለቁ ውሃ ውስጥ። የኔ ወንድም የሚከታተል ሁሉ አንተን የሚያጠፋ አይደለም። እግዚአብሔር እንዳለ የእግዚአብሔር አብሮነት እግዚአብሔር አብሮህ እንዳለ ሁሉ ጊዜ ሊሰማ ይገባል። እግዚአብሔር ካንተ ጋር ካለ ማንም ባይኖር፣ ጠባቂ ባይኖር፣ አይዞህ የሚል ባይኖር፣ እግዚአብሔር ካንተ ጋር ካለ በቂ ነው። የትም ልትኖር ትችላለህ። የእግዚአብሔር አብሮነት ካንተ ጋር ካለ ግን ለምን ማሰጋ? አትስጋ። ምንም አያደርጉህም። ጠላት አይሳካለትም። እርግጠኛ ሆኜ ነው የምነግርህ፣ ጠላት አይሳካለትም። አሜን።